ሰላም ሰላም፣ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ይብዛልኝ። ሀናን ለማታውቁኝ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ከዚህ በፊት ዩቲዩብ ቻናል ነበረኝ። ነገር ግን ከ8000 ሰብስክራይብ በላይ ነበረኝ። አሁን ላይ ግን ቻናሌ ተዘግቶብኝ እንዳዲስ መጣሁኝ። ያው ተስፋ መቁረጥ አያስፈልግም። የዩቲዩብ ሰብስክራይቤሽን ለማግኘት 8000 ቀላል አይደለም፣ በጣም ከባድ ነው። ላይክ እንደ ቲክታክ አይደለም፣ ብዙ መስዋዕት ያስከፍላል 8000 ሰብስክራይብ ለማግኘት፣ እንዲሁም ብዙ ጊዜ ይፈጃል። ምክንያቱም አሁን ላይ ማንኛውም ሰው ጊዜውን የሚያሳልፈው ቲክታክ ላይ ስለሆነ ዩቲዩብ ላይ ብዙም ያው ሰው አዘውትሮ ስለማይጠቀምም ይመስለኛል አሁን ከባድ የሆነው። እናም ዩቲዩብ ቻናሌ የተዘጋብኝ ምክንያት ፓስወርዴን አውቀዋለሁ፣ ኢሜይሌን አውቀዋለሁኝ፣ ስልክ ቀየርኩኝ። ከዛ በአዲስ ስልክ ክሬት ላደርግ ስል ሊከፍትልኝ አልቻለም። ምናልባት አዲስ ህግ ዩቲዩብ አውጥቶ ሊሆን ይችላል። እኔ በሰዓቱ እየተከታተልኩ አልነበረም። ኦንላይን ኦልሞስት 5 ወር ከ4 ወር በላይ አክቲቭ ላይ አልነበርኩም። ያ ማለት ሞኔታይዜሽን አንስቶብኛል። ያ የተነሳ ምክንያት ዩቲዩብ ከ130% ታክስ ይቆርጣል ማለት ነው። ከምንሰራው ከ100 ማለት ነው። ወይም 100 ዩሮ ሲሆን ወይም $100 ሲሆን 70% ለኛ ይሆናል ለሰራ ነው። 30% ደግሞ የታክስ ይቆረጣል ማለት ነው። ስለዚህ ያ የሚሆነው ደግሞ ቢያንስ አንድ ሰው እስከ 3 ወር 4 ወር ድረስ ከአክቲቭ ላይ ከወጣ ይነሳል ማለት ነው። ገቢ የሚሰበስበው ገቢ የሚያገኘው ይነሳል ማለት ነው። ምክንያቱም ዩቲዩብም ከእናንተ የሚያገኘው ጥቅም ስላለው እናንተ ደግሞ ገቢ እያመጣችሁ ስላልሆነ ያነሳል ማለት ነው። ስለዚህ እኔ በሰዓቱ ቢያንስ እስከ 5 ወር ድረስ አክቲቭ ላይ ኦንላይን ወይም ቪዲዮ አፕሎድ እያደረግኩ አልነበረም ባለመመቻቸት ምክንያት። ስለዚህ ሞኔታይዜሽኑ ተነሳብኝ። ከዛ ግን እድል ሰጠኝ። እንደገና ዋች አወር ሞልቼ 4000 ማለት ነው። አሁን ምናልባት አዲስ ህግ በየአመቱ ዩቲዩብ ያወጣልና ተቀይሮ ሊሆን ይችላል። በዛ ጊዜ ግን 1000 ሰብስክራይብ እና 4000 ዋች አወር ታይም ሲሞላ ነው እንትን የምንሆነው ሞኔታይዜሽን መሆን የምንችለው ማለት ነው። ስለዚህ በዛ አጋጣሚ እኔ ደግሞ ባለመመቻቸት ምክንያት እንዲሁም ደግሞ ስልክ ስቀይር ሊከፍትልኝ አልቻለም የበፊቱ አካውንቴ። እንደገና ደግሞ እንደ አዲስ ዩቲዩብ ቻናል አዲስ ኢሜል አዲስ አካውንት ክሬት አደረኩ ማለት ነው። ሰብስክራይብ አድርጉኝ። መልካም ሰው ከሆነ የምናጣው እንጂ የሚያጣን ነገር ስለሌለ ማለት ነው። ብዙ ጊዜ እኛ ኢትዮጵያኖች ሶሻል ሚዲያ ላይ ስመለከት ራሴ ይደረግልኝ እንጂ እኔም ላደርግ ማለት አንወድም። ብዙ ጊዜ ስላየሁት ነው ማለት ነው። አንድ ሰው ታዋቂ ሆኖ ታዋቂ ያልሆኑትን ለማበረታታት አይፈልግም። ሁለተኛ ደግሞ ላይክም ሆነ ሼርም ሆነ ማድረግ አይፈልግም። ለምን እንደሆነ አላውቅም። የውጭ ዜጋዎችን ስናይ ግን አንድ ሰው ምንም የሆነ ቪዲዮ ከፖስተተ በነጥብና በሚሊዮን ነው ላይክ የምናየው ማለት ነው። ስለዚህ እኛ ብንተባበር ትልቅ ደረጃ መድረስ እንችላለን። ዩቲዩብ ከሰራን ይከፈላል። ከተለያዩ አፕሊኬሽኖች ከተለያዩ ሶሻል ሚዲያዎች የገቢ ምንጮች ዩቲዩብ ይሻላል ማለት ነው። ክፍያ ያለው ግን ያው መስፈርቱ ሰብስክራይቤሽን 1000 ለመሙላት ትንሽ ይከብዳል ማለት ነው። ምክንያቱም በአሁን ሰዓት ላይ ሁሉም ጊዜውን መስዋዕት የሚያደርገው ለመደበሪያም ለመማሪያም ለሁሉም አጠር ባለ መንገድ ቲክቶክ ላይ ስለሆነ ማለት ነው። በዛ ላይ ደግሞ እኛ ኢትዮጵያኖች የሆነ መልእክት ስናስተላልፍ በጣም ወሬ እናበዛለን ማለት ነው። አሁን ብዙ ሰው ዩቲዩብን የፈራው ዩቲዩብ ውስጥ ገብቶ መማርም በቃ ማንኛውም ነገር እየጠላው በቃ ወሬ በጣም እናበዛለን። ያ የሚሆነው ለምንድን ነው? ያው ደቂቃችን ርዝም እንዲልልን ለዋች ታይመርም ዋች አወር ታይም እንዲሞላልን ረጃጅም ቪዲዮ ደቂቃውን ረዘም ለማድረግ ይመስለኛል። ቲክታክ ደግሞ አጠራጠር ስላለ ሁሉም የሚፈልገውን በሩጫ ወደዛ ነው የሚያገኘውና ምን እላችኋለሁ፣ ዩቲዩብ ያዋጣል ስሩ። እኔ ከአንድ 2-3 ጊዜ ተከፍሎ ነበረ። በሰዓቱ ግን ያው አክቲቭ ላይ ባለመሆኔ ባለመመቻቸት ምክንያት ያው መስፈርቱን ስላላሟላሁ ከኦንላይን ስለጠፋሁ ሞኔታይዜሽን ተነስታብኝ፣ እንዲሁም ደግሞ ስልክ ስቀይር ሊከፍትልኝ አልቻለም። ምናልባት ዩቲዩብ በየአመቱ አዳዲስ ህግ ያወጣል። መስፈርቱን ስላልተከተልኩና
የሚሞላውን ፎርም ስላልሞላው ይሆናል ብዬ አስባለሁኝ። ኢሜይልን እያወቅኩት ፓስወርድን እያወቅኩት ያልከፈተልኝ ምክንያት እሱም አልገባኝም ማለት ነው። እና ምን ልላችሁ ነው፣ ማንኛውም ሰው ዩቲዩብ መክፈት ይችላል፣ መስራት ይችላል። ሰው እንደሰራው እንደ ውጤቱ ያገኛል ለማለት ፈልጌ ነው። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን አበረታቱኝ። ባይ ባይ።